ሰውንቺን ገለግላለው እንጂ እንደናልተው አንድ ሺህ ዳቦ እና 3 ስላይስ ነው ያዘው ሰው ሰላም ዩቲዩብ ዛሬ ሁለተኛ ቀናችን ነው this is day 2 ዛሬም ለየት ያለ ቪዲዮዎች ይኖራል ብዬ አስባለሁ አብራችን ቆዩ ተከታተሉ ሰብስክራይብ ማድርጉ እሺ እንዴት ናችሁ ጋይስ this is day 2 daily vlog ዛሬ ሁለተኛ ቀናችን ነው አሁን ከቤት ወጥተናል ወደ ስራ እየሄድን ነው ሰው ዛሬም ለየት ያለ ቪዲዮ ይኖራል ብዬ አስባለሁ ምን እንደሚመስል አብረን እናየዋለን አሁን ሌትስ ጎ ሶ ጋይስ ወደ ስራ ቦታችን እየቀረብን ነው የት መስላለች ይወት ብለን በጣም እኛ ማምሮ ብለን ስራ አለ ወደ ስራ ቦታችን እየቀረብን ነው የ5 ደቂቃ መንገድ ምናምን ነው የሚቀረን ማለት ነው የጧት ቫይብም ይሄንን ይመስላል ለምታዩት ብዙ መኪናዎች ምናምን የለም ቅዳሜ እንደመሆኑ ሙዚቃና ሳይውስ ንበነለካለው አሊኳንዳ ግሪዮም ኢያኑዋሪ ኢቦ ኖሜሜው ሚሊቶር ስክሪባም ዳይንደ አድሜክ አላችሁ ወይ ጋይስ አለን እንደምትሉ ምንም ጥርጥር የለኝም ሰው አሁን ከስራ ቦታ ወጥቼ ከመቶ በላይ ዳቦ ላመጣ ይልኩ ነው የበርገር ዳቦ ማለት ነው ከሳራኒያ ነው ማመጣው ሳራኒያ የምታውቁት ነው በጣም ምርጥ የበርገር ዳቦ ይሰራሉ አድራሻቸው ደግሞ ሰሚት ዮናስ ጨርጨር ጎን አካባቢ ነው ሶ አብረን እንሄዳለን ሌትስ ጎ ሞሮኮ ነፋስ ሜስ ይጠራል አልተወክህም ብዬ እመልሳለሁ ጋይስ ይሄ የነዳጅ ሁኔታ ማለት በጣም እየጎዳን አሁን ወደ ሰሚት ዜራስ በነበር ወደ ሰሚት ሜር ታክሲዎች ላገኝ አልቻልኩም ወደ የተባበሩት ወርጃለሁ ከዛ ቀጥሎ ደግሞ በእግሬ እመርሻለሁ ማለት ነው ሶ የተባበሩት ምናምን ስለሆነ በደንብ አይታይም ባይዞ አንዳንዴ ማለት ነው በእግር ወክ ማድረግ ለጤና በጣም አሪፍ ነው ሶ በእግራችን ወክ እያደረግን ወደምንፈልገው ቦታ እንሄዳለን አለማ ፋርምስ በሩቱን የምንገኘው እንዳየች ቺክን ገዝተናል ቀጣይ ደግሞ የበርገር ዳቦችን ይዘን ወደ ስራ ቦታችን እንሄዳለን ማለት ነው ኦኬ ሶ ጋይስ አሁን ከአለማ ፋርምስ ስቶር ቺክን ዊንግ እና የዶሮ እግር ገዝተን ወጥተናል ጉዞ እያደረግን ነው ትላለህ አሁን አባቴ እዚህ ጋር እንደምታዩት ዳቦዎቹ 100 የበርገር ዳቦ 15 የሳንድዊች ዳቦ እና 3 ስላይስ ነው ያዘው ሰው ኦኬ ጋይስ ራይዳችን ጠርተናል ዳቦአችንን አውጥተናል እንደምታዩት ራይዳችን እየመጣ ነው ራይድ ይዘን ወደ ስራ ቦታ ኦኬ ጋይስ ወደ ራይዳችን ገብተናል አሁን ጉዞ ወደ ጋስት ነው ዛሬ ነው ወረነኝ ነገ ግን ተባዝን ሰውንቺን ገለግላለው እንጂ እንደናልተው አንድ ቀን በሪዮ ደ ጃኔሩ ይሄዳለው በባህር ዳር ላይ ስሜት ፋፋ አሁን ደግሞ ሌላ ኦርደር አግኝቻለሁ ስጋ ለሚመጣ በርገር ስጋ የበርገር ስጋችን ለማምጣት እየሄድን ነው ጋይስ ሁላችን እንግዲህ ያው እንደምታዩት ይሄንን ይመስላል ትላለህ አባቴ በለካለው Quando adrio mi anuaribo nomen meu militore scribam Daindad Mexico volare volo corno me musiche e soleire sinam Itali godana live una etetallo Riwatenen develim meleketallo Perchi la iken indegena norallo Aroge tarik la bisile mesavallo Zarene weide venni negegin tabashen ሰውንቺን እንደለግላለው እንጂ ለራውተው ኦኬ ጋይስ ዳያችሁት አሁን ጉዞ ወደ ዝርዝር ፍለጋ ማለት ነው ለአንድ ካስ የሚያስፈልጉ ነገሮች አንዱ ዝርዝር ነው አሁን ዝርዝር ለመፈለግ እየሄድን ነው ወደ ተቋም ባንኮች ማለት ነው ካገኘን አላገኘን እንግዲያውስ እግረ መንገዴ ወደ ቅዱስ ሚካኤል አባታችን ሊቀ መላእክት ቅዱስ ሚካኤል አባታችን ልሰለመት ቻለው
የኢትዮጵያ ትልቁ ትራቭል ብሎገር አድርገኝ ብየዋል። እናቴ ስሙት ነው የምላችሁ። ቅዱስ ሚካኤል ምስክሬን እንደሚያደርገኝ ደግሞ ምንም ጥርጥር የለኝም። እናቴ ስሙት ሆናል እንደሚያደርገኝ ምንም ጥርጥር የለኝም። ታያላችሁ ምን አይነት ትላላችሁ። ፋይናሊ እንዳያችሁት ማለት ነው በስተመጨረሻ አባቴ ዝርዝር ተገኝቷል። ባለ 10 እና ባለ 50 ባይዟት በዚህ ወር ዝርዝር እንደ ነዳጅ ሆኖብናል። ዝርዝር በጭራሽ ቶሎ ልናገኝ አልቻልንም ነበር። አሁን ግን ተገኝቷል። አልደከምኩም። ዛሬ ወደ 3 ባንክ ላይ ጠየቅኩት። ሶስተኛ ላይ ጠይቅ አግኝቻለሁ። እግዚአብሔር ይመስገን ቶሎ አግኝተናል ነው። በጣም ደስ ብሎኛል ስላለ አፋለው ከዚያ ወደ ሜክሲኮ በራለው ሙዚቃና ስራይ ውስጥ ብንለቃለው ጋይስ አሁን መንከራታችን ጉዳችን እንደቀጠለ ነው። አሁን ደግሞ ጉዞ ወደ አቮካዶ ፍለጋ ትላለህ እና አቮካዶ ለስፖርተኞች ካላችሁ ለእናንተ በጣም ጠቃሚ ነገር ነው። ፕሮቲን ያለው ተመገብ። አቮካዶ ካገኘን ማሳያችሁ ይሆናል። አቮካዶ ተመገብ ጋይስ። ታያችሁ አሁን አቮካዶችን ገዝተናል። ተገኝቷል። በቀላሉ ገዝተን መተናል ማለት ነው። ጋይስ ምግባችን ኳሊቲ በጠበቀ መንገድ ነው የሚሰራው የምላችሁ በምክንያት ነው። ይሄው 3 ግዳፍ ገዝተናል ለሼፎቻችን ትላል አባት። እዚህ ጋር ደግሞ እንደምታዩት ጋሪያችን ይዘናል። ፋንቱ ሱፐር ማርኬት ላይ ነው። እዚህ ጋር ምን የምንገዛ ይመስላችኋል? አይስ ልንገዛ ነው። ሰው ጋሪያችን እዚህ ጋር ትንሽ ከበድ ትላለች፣ ለመጠምዘዝ ትንሽ ትከብዳለች። እንደዚህ እያልን ወደ አይስ ያለበት ቦታ እንደርሳለን። እዚህ ጋር እንደምታዩት ጨንቀኛል። የትኛው ልምረጥ? የትኛው ነው ትልቅ? የትኛው ነው ትንሽ? አይስ እያለ የመረጥ ነገር ለማንኛውም 2 ፍሬ ነው የምንገዛው። 2 ፍሬ ገዝተን እንደምታዩት ጭነናል። ከዛ ጭንን ጨርሰናል። እንደምታዩት ጎርደድ እያለ እንደ ፈረስ ወደ ቢል የምንከፈልበት ቦታ ሄደናል ማለት ነው። ቢል ከፍለን ወደ ቤት አንድ ፍራይድ ቺክን፣ አንድ ቺክን ስትሪፕስ። ጋይስ አሁን ደግሞ ጉዞ ወደ ሙዝ ፍለጋ ይላል አባቴ። ምንድን ነው እየሄደ ነው? 1 ኪሎ ሙዝ 100 ብር፣ ያው 90 ብር 100 ብር በሉ። የዘንድሮ ኑሮ ውድነት ግን ጉድ ነው በቃ። ኦኬ ጋይስ ቅድም ታስታውሱ ከሆነ አይስ ገዝቼ ነበር። አሁንም እንደገና ወደ ፋንቱ ሱፐር ማርኬት ተመልሼ አይስ ልገዛ ነው። አይስ ገዛቼ ቆጣዎችን ገዛቼ ዛሬ ትንሽ ጉንፋን ነገር ይዞኛል፣ አሞኛል ራሴን። ከስራ ቶሎ መውጣ ይሆናል። አብራችን ቆዩ፣ ተከታተሉ። ሞሮኮ ነፋስ ስሜት ይጠራል። ጋይስ ናያችሁኝ ራሴን አሞኝ ስለነበረ ማታ ከስራ ወጥቼ ወዲያ ቤት ገብቼ ወዲያው ነው የተኛው። ሰው የዛሬ ቪዲዮችን ይሄን ምስል ነበር። ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ሰፖርት አድርጉኝ። መልካም ጊዜ